እበላለሁ። ከቤት እንጀራ እስኪመጣ ነው እየጠበቅኩ ነው። ማለት እዚህ እኮ አለ። ይሄማ የግዢ እንጀራ ነው። የግዢ እንጀራ ልብላ እንዴ ደግሞ? እንዴ ሳታምንበት ነው እንደምትሸጠው? ወይ ጉድ! ምን እንደሚቀላቅሉበት የታወቀ የግዢ እንጀራ እናቴ። አልተዋጠልኝም። በዕለት ተዕለት ህይወት በኑሮህ መካከል ብዙ ገጥሞህ ያውቃል። የማይመስል ነገር ሲያወሩ ሰምተሃል። የማይመስል ነገር ሲያደርጉም አይተሃል። የማያደርጉትን ለሰው ይመክሩታል። ያንተ ያልሆነን ነገር ያንተ ነው ይሉሃል። ያን ጊዜ ዝም አትበል። የማይመስል ቦታ የማይመስል ነገር ህይወት ላይ ቢገጥምም ግድ የለም ዝም አትበል ብለህ ንገራቸው። አልተዋጠልኝም፣ አልተዋጠልኝም፣ አልተዋጠልኝም። ውድ ተመልካቾቻችን እንዴት ሰንብታችኋል? በየሳምንቱ የሚቀርብላችሁ ፕሮግራም አሁን ጀምሯል። ለዛሬ አንድ ለየት ያለ ጣት የሚያስቆርጥ ምግብ ሰራላችኋለሁ። ያ ምግቡን እኔ ሁሉ ጊዜ ቤቴ መገባዋለሁኝ። ባለቤቴም ልጄም በጣም ወደውታል። ክቡራን ተመልካቾቻችን ዛሬ ማዘጋጅላችሁ ምግብ የዶሮ አርስቶ ነው። ይህንን አርስቶ ለማዘጋጀት የሚያስፈልገን የፈረንጅ ዶሮ ነው። ምክንያቱም የአበሻ ዶሮ ወግ ስለሚያበዛ ጡንቻው ይጠነክራል፣ ለመነጨትም አይመችም። እርግጠኛ ነኝ ከፕሮግራሙ በኋላ ሁላችሁም በቤታችሁ እንደታዘጋጁት እጋብዛለሁ። አልተዋጠልኝም የምግብ ዝግጅት። የምንበላው ነገር ቤታችን የት አለ? ኑሮ አናስ ላይ ወጥቶ ሰው ሳይጠጣ ሰክሯል። የምግብ ዝግጅት ብለው ቀልድ ይዟል እንዴ! እኛ እኮ ያቃተን ምግቡን መግዛት እንጂ መስራት መቼ ጠፋን? ግን ታውቁናላችሁ? እናንተ በቲቪ የምትሰሩት ምግብ ለኛ እኮ ቅንጦት ነው። ለዳው ህዝብ ሳይሆን ለጥቂት ሀብታም ነው። የኔ ብጤ ዳው ቲቪ ከፍቶ ቢያይም የምትሰሩት ስራ አልተዋጠልኝም፣ አይዋጥልንም፣ አልተዋጠልንም። ያው ለምግቡ የሚያስፈልገን ነገር ምንድነው? 2 ኪሎ ስጋ። ዝም ብለሽ እንደ ቀልድ 2 ኪሎ ስጋ? ኑሮ ተወዶበት ቤት ኪራይ ጨምሮ የልጆች ክፍያ ከጣራ ላይ ዘሎ ሲጨነቅ ሲሰጋ ለሚኖር የኛ ህዝብ 2 ኪሎ ስጋ ማለት ልክ አይደለም። አልተዋጠልኝም። ለኛ የሚያስፈልገን ሽንኩርትን በቅናሽ የት እናገኛለን፣ ከስጋ ከቅቤ ወዘተ የሚገኙ ጥቅሞችን እንዴት እንተካለን፣ ምንና ምን አርገን የሚል ሼፍ ነው ጎበዝ። እንጂማ ተገዝቶ ኩሽና ከገባ ቀላቅሎና አብስሎ ወደ ወድ ማስገባት እኛስ መቻጣናት። ለመስራት የሚያስፈልገን ደግሞ በየቤታችን ያለው የወይራ ዘይት ቆንጆ ነው ለጤናችን። እሱን ተጠቀሙሽ። የወይራ ዘይት ምን ነካሽ ወዳጄ? ዘይት ብሎ ነገር ለኛ ምን እንደሆነ አታቂም ማለት ነው። የምትይው ነገር አልተዋጠልኝ። እኔና እቴ ስለ ዘይት ጉዳይ ምን እንደምንዶለት ልንገርሽ በሞቴ። ወጥ ስጭኝ። ምን ወጥ ስጭኝ? ወጥ እኮ አልቋል። እና እንደዛ አትይም እንዴ? በቃ ትንሽ ዘይት በበርበሬ አድርገሽ ስጭኝ። ቀልደኛ። ሲጀመር ዘይት የለም። ዘይትን ቢኖር ራሱ መብራት ስለሌለ በምን ይቀልጣል? እና ሄደሽ አትገዥም እንዴ? አንተ በቲቪ እንደሚታዩት ምግብ ሰሪዎች በጣም ትቀልዳለህ። በመጀመሪያ ዘይት ለመግዛት ኩፖን ያስፈልጋል። ከዛ ወረፋ መያዝ ያስፈልጋል። ከዛ የሸማቿ ሴትዮ በቀኝ ጎኗ ከተነሳችና ዘይቱም ከነጋዴ ከተረፈ ነው እንጂ ዘይትን ለምን አትገዡም ብለህ አታቀለው። ይሄ ነው እውነቱ ቤታችን ውስጥ ያለው። እናንተ አታውቁንም።
በልተንና ጠጥተን ለባብሰን ስንወጣ ትራፊውን ደፍተን የምንኖር መስሏችሁ እንዳትሸወዱ። የኢትዮጵያ ሕዝብ ጓዳ መቻልቅና ጉዱ አልተዋጠልኝም። የዶሮ አሩስቶን በቀላሉ መንገድ ለመስራት ገንዘብ ማግኘት ነው። ዶሮን ድፍራን መስራት እናቴ ጠፍቷት ነው የምትገነጥላት? የሰው ፍቅር እኮ ነው፣ ጉርብትና እኮ ነው፣ ወዳጅን መውደድ ነው ከፋፍላ ስጋዋን የምታዳረሳት። ጠፍቷት ይመስላል ዶሮን ድፍኑን መስራት? አየህ የአገሬ ሰው ዶሮን ገነጣጥሎ በመረቅ ሲያጅባት አጥንቷ ባይኖርም አሳቦ ሊበላት አልተዋጠልኝም። የሚያስፈልጉን ነገሮች ደግሞ ማዮኒዝ፣ ስፒናች በየቤታችን ስላለ አትጨናነቁ። እነዚህ ነገሮች ምንድን ናቸው ባክሽ? የምግብ ስም ናቸው? በሞቴ ንገሪ። አይ እኔ ምስኪኑ እንደነ ሮላንዶ ኳስ ተጫዋች መስሎኝ። የእውነት አታውቁም። የምትሉት ነገር አይዋጥልኝም። እሺ እኛን ተውን። ጎረቤት የላችሁም እንደኛ ያልታደለ? ቤቱ ምግብ ሳይኖር የምግብ ዝግጅት በሚል የታለለ? የእውነት አልተዋጠልኝም። እኔ ልንገራችሁ፣ ዳይ እንተዋወቅ። ደሞዝ የወጣ ቀን ቤት ብቅ ብትሉ ቁርስ ብላ። ምሳ ብቅ ካሉ እንጀራ በሽሮ፣ እራትም ያው ሽሮ። ይሄ ነው እውነቱ። እናንተ ደርሳችሁ አሳ መብላትማ አእምሮ ያሰፋል ስትሉ ሲሰማ ልስቅ ፈልግና ሳቄም ያልቅብኛል። ይሄ ነው እውነቱ። መች ጠፋን ሳይሱ። አሳ መብላትማ አእምሮ ያሰፋል፣ ግን ምን ዋጋ አለው? ለወር ያለው ባጀት በአንድ ቀን ይጠፋል። አልተዋጠልኝ። ለእኛ የሚጠቅመን ምን እንደው ታውቂያለሽ? የምግብ አማራጮችን በርካሽ እንዴት ማብዛት እንችላለን የሚለውን ደግሞ አሁን እናያለን። የ2000 ብር ደሞዝተኛ ከወር እስከ ወር እንዴት ጥሩ ምግብ መብላት እንዳለበት ደግሞ አሁን አሳያቸዋል። እንጂ የእናንተ ምግብ አልተዋጠልኝም። እኛ የምንፈልገው የበዓል ቀንን ከስጋ ይልቅ አትክልትን ቢመገቡ የት ገበያ ቢሄዱ በቀላሉ ነገሮችን ማግኘት ይችላሉ የሚል ቢሆን ጥሩ። እናንተን እያየው የእናንተን ማብሰያ የእናንተን ኩሽና አይቼ ስመለስ ላይኔ የሚጠብቀኝ የጠቋቆረ ድስት፣ አፉን የከፈተ ባዶ የዘይት ዕቃ፣ ተረት ሆኖ የቀረ ቅቤ ማስቀመጫ አይቼ ሳበቃ ራሴን እጠይቃለሁ። ግን እነዚህ ሰዎች እኛን ያውቁን ይሆን? እኔን አይመስለኝም። የምትሰሩት ስራ አልተዋጠልኝም። ያው እንግዲህ ምግቡን ለመስራት የሚያስፈልጉን ነገሮች በየቤታችን ያሉ ነገሮች ናቸው። አሳ፣ ስጋ፣ ቁንዶ በርበሬ፣ ዘይት፣ የገበታ ቅቤ፣ ሁሉንም ነገሮች ስለሚኖሩ እንዴት መስራት እንዳለብን አሳያችኋለሁ። መጣሁ። ይሄ ሁሉ ነገር ቤት ውስጥ ካለ ምን ያሳስበኛል? ማብሰል እንኳን ባልችል ዝም ብሎ ይጥመኛል። አልተዋጠልኝም። እኛ ብናውቃቸው ሼፎቹ አያውቁንም። አማርኛ አውርተው ያሉት አይገባንም። የምግብ ዝግጅት አልተዋጠልኝም። ስፖንሰራችን የውሃ እናት ነው። የማዕድን ውሃ ከሩቅ ሰንሰለታማ ተራራ የወጣ ውሃ ነው። ተወዱታላችሁ። ባለቤቴም ልጄም ይወዱታል። ከቤታችን አይጠፋም። ምግብ ከበላችሁ በኋላ በደንብ ያንሸራሽራል። መጣሁ። ምን በልተን ይሸርሸር? እኛ ጋር ሽርሽር የምግብ አይደለም። አርፎ ቢቀመጥስ ምን እንዳያደርገን? የእኛ ሽርሽር የማዕድን ውሃ ቢኖርም ባይኖርም ራስ መብያ እስኪደርስ የራስ መብያ ካጣን እንቅልፍ እስኪወስደን ያኔ ነው ሽርሽር። እናንተ አታውቁንም። የምትሉት ሁሉ አልተዋጠልኝም። አንተ ዳቦን ጨረስከው? አታስቢ፣ በቲቪ አርስቶ ሲሰራ ታያለሽ።